የዛሬ መልእክቴ ለወጣቶች ነው። እውነተኛ ለውጥ የሚመጣው ነገሮች ተስማሚ ሲሆኑ ሳይሆን ባላችሁበት ሁኔታ ውስጥ ሆናችሁ አዲስ መንገድ መቅደድ ስትጀምሩ ነው። ዛሬ የምታደርጉት እያንዳንዱ ምርጫ የነገ ማንነታችሁ መሰረት መሆኑ መዘንጋት የለባችሁም። ከፉክክር ወደ ፈጠራ ተሻገሩ ላለው ከሌሎች ጋር መፎካከርን ትታችሁ አዲስ ነገር መፍጠር ላይ እጅግ ትኩረት ማድረግ ይኖርባቸዋል። ዓለም የሚቀየረው በነባሩ መንገድ ለሚጓዙ ሰዎች ሳይሆን አዲስ መንገድ ለሚቀዱ ነው። ራሳችሁን አትጠራጠሩ። ሌሎች እናንተ መንገድ ባይረዱትም እናንተ ለዓላማችሁ ታማኝ ሁኑ ላለው የራሳችሁን ኮድ ሰብራችሁ ለመውጣት የውስጥ ጥንካሬያችሁን ገንቡ። ውድቀት እንደ ትምህርት ቁጠሩት። ስህተት መሳሳት ማለት በዛ መቆም ማለት እንዳልሆነም ተረዱ። ይልቁንም የተሻለ ዘዴ መማር ነው። አሁን ባላችሁበት ቦታ ሆናችሁ ዓለምን መቀየር አቅሙ አላችሁ፣ ጉልበቱም አላችሁ፣ ዕውቀቱም አላችሁ ላለው ውሳኔያችሁ ከዛሬ ከሆነ ውጤታችሁ የዘላለም ይሆናል። በርቱ፣ ጠንክራችሁ ተማሩ፣ ስሩ፣ ተለወጡ፣ ጊዜያችሁ አታባክኑ ላለው ባላችሁበት ሁሉ ሰላማችሁ ይብዛ።